ከብሩክ ጋር በመለየቴ በጣም እየጸጸተኝ ነው። ምንድነው? በጣም ተቆላላሽ። ይሄ መልኩ እንደ ጨው የሟሟ ከቤት ቁጭ ብላ የምትቀርበትን መንገድ አመቻቻለሁ። ሁሉንም ነገር ሳስበው ድካም ሆነብኝ። ምን አማረሽ እንዴ? አላረገዝኩም እኮ ብታረግዥን እሺ ምን የሚያምርሽ ይመስልሻል? አው ደውሎልኝ ነበር እና ምን አለሽ? መቼ ነው ምን መጣልሽ? ለኔ ብቻ ነው ነገረኝ። ጋሺ ምን አለኝ መሰለሽ? በቅርቡ እንመጣለን አለኝ። እንዴ ምሳሌ ህክምናን ጨርሰች? አይ እሱን እንኳን አልነገረኝም። ኪድዬም በስኪ ከምር አልነገረኝም። እሺ መቼ ነው የሚመጡት? በቅርቡ እንመጣለን ብለውኛል። ደሞ ስሚ ጋሺ ሲመጣ በስሙ እንደምትጠሪ ቃል ገብቶልሻል አይደል? አዎ ግን ምሳሌ ከዳነች ትድናለች፣ አታሟርችባት። ደግሞ በስሙ መጠራት ራሱ እድለኝነት ነው። ምንድነው? ከነዚህ ወረቀቶች ውስጥ አንዱ ነው ውጪ። ምንድነው? ዝም ብለሽ አውጪ። ያው እንድናወራ ስለፈለኩኝ ነው። ለማውራት ነው ቤቴ ድረስ የመጣሽው? አዎ ዝና፣ እኔ እኮ ታሳዝነኛለህ። አንተን የመሰለው ወንድ ሚስቱን አጥቶ ብቻውን ታሞ ወድቆ ማየት በጣም ያሳዝናል። አንበይ ኮንፈረንስ አምን እኮ ነው የሚለው። እኔ እሱን ታውጫለሽ ብዬ አላሰብኩም ነበር፣ ግን ደግሞ ህግ ነው፣ መከበር አለበት። ኧረ እባክህ ይሄም እኮ እንደዛው ነው የሚለው። ይሄ ታምር መሆን አለበት። አይሽ በቃ ፈጣሪ እንድስሚኝ ሁሉንም ወረቀቶች በአንድ ጽሑፍ ቀይሯቸዋል ማለት ነው። ተው እባክህ። እንዴ እሱ አይቻልም። እሱ ማንበብ አይቻልም። እሱ ማንበብ አይቻልም። እሺ አይነን ጨፍን። እስከ ዘላለሙ ነው የምጨፍነው። ከሱ ጋር ሳይት በጣም ደስ አለች። ከዛ ሂጅ ለአባቴ ነገርኩት። አባቴ ወንድ ነበር። የማን ልጅ ናት እንኳን አላለኝ እና እናቴ ለሰርግ እንድትዘጋጅ ነበር የነገራት። አባትህ በጣም ይወድህ ነበር ማለት ነው? በጣም ነበር የሚወደኝ እና ሉላን ከሞገስ ነጥቄ ያገባዋት። ከቀን ወደ ቀን እያደር ተወዳጅነትን ያተረፈው ምሳሌ የተሰኘው ተከታታይ የዩቲዩብ ድራማ ክፍል 63 ተለቋል። ምሳሌ የተሰኘው ተከታታይ የዩቲዩብ ድራማ ላይ በጣም ብዙ ነገሮችን ያካተተ ስለሆነ አዝናኝ ነው፣ ቁም ነገር አዘል፣ አስተማሪና ፈታ የሚያደርግ በነፃ እውቀትን የምንሸምትበት ድራማ ነው። በዚህ ድራማ ላይ በጣም ብዙ ነገሮችን ይዳስሳል። ለምሳሌ በቤት ሰራተኞች ላይ የሚደርሰውን ግፍ በግልጽ የሚያሳይ ነው። በባለትዳሮች አለመግባባት ላይ እንዲሁም ወላጅ አልባ ህፃናት በእንጀራ እናት ሲያርጉ ምን ያህል ጭቆና እንደሚደርስባቸው፣ አግኝቶ ማጣትን ጓደኛ ማለት ምን ማለት እንደሆነ፣ እንዲሁም እናትና አባት ወይም ወላጅ ሳያስቡትና ሳያቅዱ እየተወለዱ ህፃናቶች በጎዳና ላይ ተጥለው ምን ያህል ችግር እንደሚያጋጥማቸውና ሌሎችም የሚያካትት ድንቅ የሆነ በአጭር ጊዜ ውስጥ ብቅ ብሎ ብዙ ሰዎች እየተነተኑት ያለ ምሳሌ የተሰኘ ተከታታይ የዩቲዩብ ድራማ ክፍል 63 ተለቋል። እንግዲህ ከክፍል 1 ጀምረን ስንከታተል ቆይተን ክፍል 63 ላይ ደርሷል። በጣም አረመኔነት እና ጭካኔነት የተሞላበትን ገጸ ባህሪ ይዛ የምትተውነዋ ማህሌት በብሩክ ላይ፣ በምሳሌ ላይ፣ በቅድስትና እንዲሁም አግኝቶ በማጣት በሞገስ ላይ የሰራችውን ኃይለኛ ነውርነት፣ ክፉነት፣ ጭካኔነት፣ ክፉነት አሁን ላይ በጸጸት ላይ ተገኝታለች። ለምን በብሩክ ላይ ይህን ሁሉ ነገር አደረኩ? ለምን ብሩክን ፈታሁት? ምንም ያገኘሁት ነገር የለም፣ ምንም ያተረፍኩት ነገር የለም። ራሴን አዋረኩ፣ ክብሬን አስነካሁ፣ አሰደብኩት። በቃ ራሴን በአጠቃላይ ተዋርጃለሁ፣ ያገኘሁት ነገር የለም በማለት ማህሌት
በብሩክ ላይ፣ በምሳሌ ላይ፣ በቅድስት ላይ የሰራችው ግፍ በድጋሚ ወደ ጸጸት ውስጥ አስገብቷታል። ታዲያ ማህሌት ይህንን ጸጸቷን፣ ቁጭቷን ከብሩክ ጋር ብትለያይም ብሩክን የፈለገ መጥፎ ነገር ብታረገው ምንም ጥቅም እንዳላገኘች ሸር ብታረጋትም እህቷ ኤፍራታ ግን የመከረቻት ሌላ ነው። የፈሰሰ ውሃ አይታፈስም። ይሄ ሀሳብሽ ጥሩ ነው፣ አይንሽን መግለጥሽ ደስ ይላል። አሁንም አይንሽን ግለጪ። ብሩክን ምንም ብታረጊ ካሁን በኋላ ከእጅሽ አምልጧል፣ ወጥቷል። ብሩክና ምሳሌ እንግዲህ ከሀገር ሲመለሱ ቅድስትን እንደሚያገባ ነው። አንቺም ከስህተትሽ ተማሪ፣ አይንሽን ግለጪ። የሰራሽውን ያጠፋሽውን ጥፋት አጥፍተሻል፣ ነገር ግን ዝናን ጠበቅ አድርገሽ ያዢ ብላ በመከረቻት መሰረት ማህሌትም እንግዲህ የኤፍራታን ሀሳብ አሜን ብላ ተቀብላ ጉዞ ያደረገችው ወደ ዝና ቤት ነበረ። እንግዲህ ወደ ዝና ቤት ከሄደች በኋላ መኝታ ቤቱ አጭር ቀሚስ ለብሳ አማላይ የሆኑ ልብሶቿን ለባብሳ በጣም ቆንጆ ሆና ነው የጠበቀችው። እንግዲህ ሀረመኔው ዝና ከሉላ ውጪ ምንም አይነት ሴት እንደማይመስለው ሁላችንም አይተናልና ቢያትም ተኮሳትሮ ለምንድነው ክላሴ ቤቴ የመጣሽው ምን ፈልገሽ ነው ቢላትም አይ ምንም አልፈለኩ ግን የሆነ ነገር ላማክርክ ፈልጌ ነው ብላ ቁጭ ካሰኘችው በኋላ ከመጀመሪያው እስከ መጨረሻው ከሀ እስከ ፐ አስተዳደጉን፣ ቤተሰቦቹ እንዴት እንደነበሩ፣ እንዴት ሉላን እንዳፈቀራትና እንዴት ባለቤቱ እንድትሆን እንዳደረጋትም በፍቅር አይኖቿ እያየችው እንግዲህ ሁሉንም ነገር ከጠየቀችው በኋላ አስተዳደጉንም ሉላንም እንዴት እንዳገኛት እና እንዳገባት ሁሉንም ዘርዘር አድርጎ ካስረዳት በኋላ ግን የማህሌት ሀሳብ ሌላ ነበር። ማህሌት ታዲያ ካሁን በኋላ ሉላ እንደሆነች በሞገስ እጅ ነው ያለችው። አለሟን እየቀጨች ነው፣ ፍቅራቸውን እየቀጩ ነው። አንተ ግን እዚህ እንደ በርበር እየተቃጠልክ ነው። እንግዲህ እድሉን ተጠቀምበት፣ ያለው ከጎንህ ነው ብላ በአግባቡም በፉገራ ብጤም ብታስረዳውም እሱ ግን ከሉላ ውጪ ሴት እንደማይመስለው ምንም አይነት ሴት ቢኮን እንደማይወልድ እየነገራት ተጠቀምበት፣ እወድሃለሁ ብላ እናደርግ የሚል ቃል ከአንደበቷ ባይወጣም ያው እንደዛ ስትለው ዝና ማህሌትን በጥፊ አግሏታል ማለት ነው። በሌላ በኩል ሉላና ሞገስ ፍቅር እስከ መቃብር እስከሚመስል ድረስ ፍቅራቸውን እየቀጩ ነው። ወረቀት ላይ ከንፈሬን ሳመኝ፣ እወድሃለሁ፣ እወድሻለሁ፣ እባክህን ከሀገር ይዘኸኝ ውጣ፣ ፀሐይ ናፍቆኛል፣ ሌሎችም ቃላቶችን አብረው እየደረደሩ እየተጨዋወቱ ፍቅራቸውን እየቀጩ ነው። ነገር ግን ዝና አሁንም ሞገስን ለማጥፋት አልተኛም። በሌላ ሳይድ ቅድስት ሁላችንም እንደምናውቀው የብሩክ ሰራተኛና የምሳሌ ሞግዚት ናት። ነገር ግን ቅድስት ብሩክን ትወደዋለች፣ ታፈቅረዋለች፣ ባሏም እንዲሆን ትፈልጋለች። ብሩክና ምሳሌ ከሀገር እንደወጡ እናውቃለን። በሕክምና ላይ ናቸው። ብሩክ ለቅድስት ደውሎ የሆነ ነገር ብሏታልና የመሽኮርመን ባህሪ እያሳየች ደስ ብሏታል። እሷን በበኩሏ ከዳጣ ጋራ ደስ የሚል ጨዋታ ውስጥ ገብተዋል። ታዲያ በዚህ መሀል ዝና ሞገስን ለመግደል እንግዲህ ጋርድ ወይም ይሄ ምንድነው የሚባለው ነገር ቀጥሮ ወደ ሞገስ ቤት ልኮታል። አንድ ጋርድ ሞገስን አጥፉልኝ፣ ሉላን በእጄ አስገቡልኝ የሚል። ሉላ ደግሞ በበኩሏ እባክህን ዝና አይቶንም ይገለናል፣ ከሀገር ይዘህ ይጥፋ እያለች ነው። ክፍል 64 ላይ ምን ይለቀቅ ይሆን? ብሩክ ምሳሌ ድና ከሀገር ከገባ በኋላ ቅድስት በፍቅር የምትጠብቀውን የባልነት ጥያቄ አሜር ብሎ ይቀበላት ይሆን? በሌላ በኩልስ ማህሌት ዝናን ለማማለልና በእጇ ለማስገባት የጣረችበት መንገድ አልተሳካም። ድጋሜ ስትሞክረ ይሆን? ሌላው ዝና እንግዲህ ሞገስን እንዲገልለትና ሉላን ይዞላት እንዲመጣ የሆነ ጋርድ ተልኳል። ዝና የላከው ጋርድ ሞገስን ይዞ ይገላ ይሆን? ሉላስ ድጋሜ ወደ ዝና ትሄድ ይሆን? ክፍል 64 ምን ይለቀቃል የሚለውን ከነሱ አብረን የምናይ ይሆናል። ሰላም።